ሄሎ ወንድም እህቶች እንዴት ናችሁ? ዛሬ ደግሞ አንድ የስልክ ላይ ያለን አፕሊኬሽን ላስተዋወቃችሁ ይዤ መጥቻለሁ። እሱም ኢኤስ ፋይል ኤክስፕሎረር ይባላል። እዚህ ጋር የምታዩት ማለት ነው። ይችኛው አፕሊኬሽን ነች። እሷ በጣም ፋይልን ማኔጅ ማድረግ ላይ ያላት ፓወር እስካሁን እኔ አንድሮይድ ስልኮች ላይ ይሁን ኮምፒውተሮች ላይ ካየኋቸው ስልኮች በጣም የበለጠ ነው። ልክ ስትከፍቱ እንደዚህ ነው የሚታያችሁ። እና እዚህ ጋር የሚታየው ኒው ፋይልስ ይላል። ኒው ፋይልስን ኦንም ኦፍ ማድረግ ትችላላችሁ። ብዙ ጊዜ ከሴኩሪቲ አንፃር ብዙ ፋይሎች ዳውንሎድ ምናምን የምታደርጉ ከሆነ እና ልክ ስትከፍቱ የሚታይ ከሆነ ደስ ላይል ስለሚችል እሱን ኦን ኦፍ ማድረግ ትችላላችሁ። ጀስት ኦን ካረጋችሁ በኋላ ግን ሎድ አድርጎ እነዚህ በስልክ በአዲስ ጊዜ ውስጥ ወይ ደግሞ በዚህ አጭር ጊዜ ውስጥ የመጡትን አዳዲስ ፋይሎች ዳውንሎድ ያደረጋችሁትን ሴቭ ያደረጋችሁትን ከቴሌግራም ሴቭ ያደረኩት አለ፣ ዳውንሎድ ያደረኩት ፋይል አለ። ከዛ ሌሎቹንም እዚህ ጋር ሊስት ያደርጋቸዋል ማለት ነው። እሱ ለጊዜው ፋይል ላድርገውና ሌላው ጠቀሜታውን ላሳያችሁ። ልክ ኢንተርናል ስቶሬጅ ውስጥ ልክ እንደገባችሁ ፋይሎች በጣም በፍጥነት ነው ቶሎ ሊስት የሚሆኑት እና ለምሳሌ እንትን ሶርቱ ኦርደር ማስተካከል ብንፈልግ እነሱን ከስም አንፃር ከታይፓቸው ፒዲኤፍ ነው፣ ወርድ ነው፣ ኤክሴል ነው። መጀመሪያ ፒዲኤፎቹን ከዛ ወርዶቹን ከዛ ፎልደሮቹን የሚል አይነት ኦርደር ማስቀመጥ ብንፈልግ ታይፕ ሳይዝ ላይ ደግሞ ለምሳሌ 100 ሜጋባይት እና ከዛ በላይ የሆኑትን መጀመሪያ ላይ እንዲያስቀምጥ፣ ትናንሽ ፋይሎችን ከላይ እንዲያስቀምጥ እነዚህ በምንፈልጋቸው ኦርደር ማድረግ እንችላለን። ሞዲፋይ ደግሞ በግሩፕ ጊዜና ወይ ደግሞ ቆየት ያሉ በሚለው ላይ ኦርደር ማድረግ እንችላለን። እና ይሄ ፋይላችን የምናውቀው ከሆነ ለምሳሌ እኔ ፒዲኤፍ ነው እየፈለኩ ያለሁት አሁን ዳውንሎድ ያደረኩት ካልኩኝ ሞዲፋይድ ስር እቺን ነው የምጠቀማት ማለት ነው። ሞዲፋይድ ስር እቺን ነው የምጠቀማት ማለት ነው። ወይ ደግሞ እቺን የላይኛውን መጠቀም እችላለሁ። እሱ ተቃራኒ ለማድረግ ነው። ከስር የነበረውን ከላይ የነበረውን ከስር ለማድረግ ነው። አጌን ደግሞ ታይፖቻቸው ለምሳሌ ላርጅ አይከን ከሆነ እንደዚህ ይሆናል። የትኛው እንደሚመቻችሁ እናንተ መርጣችሁ ነው የምትወስዱት። ከዛ ላርጅ ዲቴል ከሆነ ይሄንን ይሆናል። ከዛ ላርጅ ከዚህ ልክ እቺኛዋን ነው የምመርጠው፣ ምክንያቱም ዲቴሉ በጣም ያሳየኛል። ከዛ የፎልደሩ ስም አለ፣ ውስጡ 135 ፋይል እንዳለ ያሳያል። ለምሳሌ ይሄ ፎልደሩ ስም ነው። ከዛ ውስጡ ያለው ፋይሎች ብዛት፣ ከዛ ይሄ ምን እንደሆነ ፋይሉ ምንድነው ፎልደር ነው ታይፑ ማለት ነው። ከዛ የመጨረሻ ላይ ፋይሉ መች ነው አፕዴትድ የሆነው የሚለው። ከዛ በኋላ ደግሞ እዚህ ጋር ሰሌክት የምትላለች እነዚህን ፋይሎች እንደዚህ ሰሌክት እያደረግኩኝ የምፈልጋቸውን ለመምረጥ ማለት ነው። ብዙም ሳትሄዱ እዛ ጋር ነጥቧን ብቻ በመንካት ነጥብ ብቻ እንዲህ በመንካት ብዙ ነገሮችን መጠቀም ትችላላችሁ። ዛሬ ይሄን ይዤላችሁ የመጣሁት። በሚቀጥለው ደግሞ ቀጣዩን አሳያችኋለሁ። ስላደመጣችሁኝ ከኔ ጋር ስለነበራችሁ ቴንክ ዩ ሶ ማች ባይ